እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። እንዴ $150? ዮኒሻ ቴሌግራም ዩዘር ነኝ ምን በመድኃኔዓለም ስጠኝ። አትጥሽም ምንም አላረግም። ዮኒ የመጀመሪያ የወንድ መደፈርን ሰማ ነበር። አትጥሽም እናቴ ነኝ በመድኃኔዓለም ምንም አላረግህም። ሰላም ውድ የማለዳ ሪአክትስ ቻናል ተከታታዮቻችን እንዴት ሰንብታችሁልናል? እንግዲህ ዛሬም በአዲስ ቪዲዮ ተመልሰን መተናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮውን ስትጀምሩት ላይክ፣ ሼር ማድረጋችሁን አትርሱ። ይመቻችሁ፣ እስከ መጨረሻው ተከታተሉ። ኦኬ፣ ታክሲ ሰልፍ ላይ ሴት መርጦ የሚጠይቀው ጀለስ እንመልከተው እስኪ። የኔ እናት የት ነው ሰልፉ? አጠናታ ምን አባ ገባህ አንተ? አጠናፊት ማን ጠየቀ አንተን? ዘራባክ እናትዬ፣ እውነቱን ነው። ማን ጠየቀ አንተን? ብራዘር ዘው ብለህ ትገባለህ። አጠናታራ ይላል ደግሞ። ከአባቴ ጋር ታክሲ እኮ ስጠኛ፣ የመርሳት ችግር አለብኝ። ስጠኝ 50 ሳንቲም እኮ ነው መልሱ። ስጠኝ 50 ምን ስጠኝ? እንደውም የለኝም። አንተ ሌባ መልስ ስጠኝ ብያለሁ። አንተ ሰውዬ ዝም በል። ተረጋጉ። ምን ሰደብከኝ? እኔን ሰደብከኝ? ልጄ እዚህ ታክሲ ውስጥ አለ። የታለ ኤፍሬም? አባትን እየተሳደቡብህ ነው። ኤፍሬም አይደለሁም። ታውቃቸዋለህ? አላውቅም። እንዴ መካድ አይደለም። አንተ ወራዳ ዶሮ ሳይጨው ሶስት የከዳኸኝ ብሬን ስጠኝ። አልሰጥም። ምን ያመጣሉ? ልጄ ይገላቸዋል እያንዳንዳችሁ። ለኔ መጣ ለማንም አይመለስም። ይሄ የተኩራራበት ልጄ የት አለ? የቱ ጋር ነው የተቀመጠው? እገልልሃለሁ። ጋቢና የተቀመጠው ነው። ንኩት እስቲ ይገላቸዋል። ንኩት። ወራጅ አይታየም እንዴ ብራዘር? አደባባይ ላይ ያለ ነው እኮ። አላውቅም። ወራጅ ወይኔ ልጄ በእርሶ የተነሳ ነው ልጆቴ የሞተው። ደስ አሎት? መልሴን ስጠኝ። እሱ በቃ ከኢላማው ንቅንቅ አይልም ማለት ነው። መልሴን ስጠኝ እስቲል አሁን ድረስ መልሱ ጋር ያለው ልጁ ዘሎ ሞቶ መልሱ ጋር ያለው። ለማንኛውም ጋሼ ይመቹት። አበቃል። ስልኩን ቻርጅ ለማድረግ እየሞከረ ነው። እንዴ ምን ነው ይሄ ቆየው? እንዴ አረ ወይኔ አሳዘንኪኝ። ገብቷችኋል? እንዲህ ብዙ ጊዜ ማለት ነው ኤርፎን የገመዱን ኤርፎን የምትጠቀሙ ሰዎች ታውቁታላችሁ ብዬ አስባለሁ። በቃ እንዲህ ካላወዛወዛችሁት አይሰራም ማለት ነው። በቃ እንዲህ መወጣጠርን ይፈልጋልና ጀስት ቻርጁም እንደዛ ነው የሚሰራው። ይመች በያ። እኔ ግን ለአንድ ፒክቸር ነው $150 ማስከፍለው። እንዴ $150? ምንድነው? ለአንድ ፒክቸር $150 ነው ማስከፍለው እያለች እናት እቺ እህታችን። ከዚህ በፊት ቪዲዮንም ቤላ አክሱማዊ ሪከርድ ላይ አይታችሁት ከሆነ ቲክታክ ላይ ማለት ነው። እና የምን ቪዲዮ ነው የምን ፎቶ ነው $150 የምታስከፍለው ካላችሁኝ የራቁት ቪዲዮ ነው ብራዘር። የራቁት ቪዲዮ መቸብቸብ ጀምሯል ኢትዮጵያ ውስጥ። ይህን ስንቶቻችሁ ነው የምታውቁት? እና የራቁት ቪዲዮ ሴቶቻችን በገንዘብ በዶላር እየሸጡት ይገኛሉ። እና እንዴት አያችሁት? ይሄን ነገር እንዴት ተመለከታችሁት? በቃ ጀስት ውጪዎቹን ሆነናል ማለት ነው። እነሱን ተቀላቅለናል ኦሬዲ። እና እንደኔ ይሄ ነገር ደስ አይልም በጣም ከምር። ክብርን በገንዘብ እየተሸጠ መገኘት ወይም ክብርን በገንዘብ መሸጥ ደስ የሚል ነገር ነው ብዬ አላስብም። ለማንኛውም እስኪ ቪዲዮውን አይተን እንጨርሰው። $150 ነው እንዴ? አንድ ፎቶ ስንት እንደሚሸጥ አታውቅም አንተ? ፎቶ? አዎ ፎቶ ብቻ። ምን አይነት ፎቶ? እሱማ ምን የራቁት ፎቶ? አባቴ ማለት ስራ እኮ ነው። ዝም በይ ረዛ። አባትሽ ከሞተማ ቆየ። ምን በዚህ ህይወታችንን ልንቀይር እኛ ልንለወጥ? መልሽልኝ። ቆይ ባል ልጅ አይኖርሽም? ጀመረ እነሱም አይፈልጉሽ። አንቺ እኮ የሚወድሽ ቤተሰብ፣ የሚጠብቅሽ አባት፣ የሚናፍቅሽ ባል አለሽ። ከነክብርሽ የሱ ሁኚሽ። ሐሳቦቻችን ለምን ቫይራል እየወጡ እንደሆነ አልገባኝም። በቅርቡ እርቃኑ የተሰኘው ፊልም ፍላሚንጎ በሚገኙ ህጻናትና ወጣቶች አስመርቀን ነበር። ብዙ ሰዎችም ተገኝተውበታል። ይሄ ፊልማችን
ወጣት ሴት እህቶቻችን ኦኬ ወደ መስታወቂያ አልፏልና ቪዲዮን እዚህ ጋር እናቋርጠው። ብቻ መልእክቱን ገብቷችኋል ብዬ አስባለሁ። መልእክቱን አይታችሁታል። ሴት እህቶቻችን እባካችሁን ብዙ ነገር ሰርቶ መለወጥ ይቻላል። ብዙ ነገር መስራት ትችላላችሁና ወደ እንደዚህ አይነት ስራ ባትገቡ ብዬ እመክራለሁ። እኔ እንደ አንድ ወንድም ማለት ነውና ከሰማችሁኝ አሪፍ ነው። እስኪ ብዙ ሴቶችን መመልከት ትችላላችሁ ሶሻል ሚዲያ ላይ ጀስት እነ ዩቲናስን ራሱ ተመልከቱ። ዩቲናስ በጥረቷ የመጣች ሴት ጀግና ሴት ናት። ከምሬን ነው የምላችሁ። ሶሻል ሚዲያን ብቻ በመስራት ቲክቶክን በመጠቀም እና እንደዛም ይቻላል። እንደዛም ሰርቶ መለወጥ ስለሚቻል ይሄን መንገድ ባትመርጡት ብዬ አስባለሁ፣ እመክራለሁ። ለማንኛውም ይመቻችሁ። እንቀጥላለን። ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ። ኦኬ 2018 በመርሳት በሽታ ድንገት ብታመም 2018 መቼም አልረሳም። አንተ ክፉ ዘመን የዘመነ ክፉ በጣም ነው የከበደን አንተን ማሳለፉ። 2018 የገባ ዕለት ህዝቡም ህልሙን አጣ ገደል ሆነበት። ወጣቱም ተስፋ ጦሹ ገር ያጫውታል። አይዞ ጓደኛዬ የኛም ቀን ይመጣል። አይዞ ጓደኛዬ የኛም ቀን ይመጣል። ኦኬ እንጠብቃለን። ለማንኛውም እውነቱን ነው። ቢረሳ መቼም 2018 ይረሳል ብዬ አልጠብቅም። 2018 በጨራሽ የማይረሳ ዓመት ነው። ምክንያቱም ያላሳየን ነገር የለምና አይረሳም ብዬ አስባለሁ። አረ ምን ጉድ ነው! አረ ምን ጉድ ነው! አረ ምን ጉድ ነው! ኢትዮጵያ ነው እንዳትሉኝ፣ ይሄ ነገር ኢትዮጵያ ነው እንዳትሉኝ ጋይስ። ኢትዮጵያ ይመስላል ደግሞ ጋይስ፣ ምክንያቱም ቢጃማ ምናምን ለብሷል። ኢትዮጵያ ነው የሚመስለው። አረ ጉድ ነው፣ ጉድ ነው ወገን። እንዲህ በአደባባይም ተጀመረ። እንግዲህ 2018 ይለቅ እንጂ የማያሳየን ጉድ የለም ነው የምላችሁ። ከመሆን ማሲንቆ ነው እንደ ወገን። አረ ባይስ ቁረጠው ሲልኩ ተቋረጠ ቪዲዮ ራሱ። አልቆረጥኩትም እንዴ ሊለው ማለት ነው። ማሲንቆ አረገው ቆየበት። በቃ ይመች ባይስ። ሰላም ጋይስ፣ አካንቱ በየቀኑ መቶ ፎሎወር እየቀነሰብኝ ነው። ስለዚህ ኮፕሊንግ አድርጉ፣ ይበልጥ ፎሎ አድርጉ። አመሰግናችኋለሁ። አረ ወይኔ የአዶናይ ልጅ ምን እያለና ያለውን ሰምታችሁታል? አካውንቱ ለማለት አካቱ ነው። ይመች ጀለስ ይመች። ለማንኛውም አካቱ አላለም። አይ ብራዘሪ ሊያሻግራት ነው። አረ ጣላትና አስቀን እስኪ ያስደስተን ብራዘሪ። ሽልማት ከለቀካ ሽልማት አለ እያሉት ነው ማለት ነው። አረ ጀግና እቺን የምታክል ሴት ዋው ብትለቃት አሪፍ ነበረ። እኛም እንስቅ ነበረ። ግን ጀግና ነው ልጁ። ቀጭን ይመስላል እንጂ ጠነካሪው። እቺን የምታክል ሴት ተሸክሞ አሻገራት። ይመች። ሴቷ አይናውጣ ወንዱ አይናፋር ሆነ እኮ ወገን ይላል። ዮኒሻ ቴሌግራም ዩዘር ነኝ። ምን በመድኃኔዓለም ስጠኝ። አረ ወይኔ ምንም እኮ አላረግም። ዮኒ የመጀመሪያ የወንድ መደፈርን ሰማ ነበር። ምንም አላረግህም። ለዛው በመድኃኔዓለም ምንም አላረግህም። አረ ስጣት ለመነች። በጣም አትፍራ። ከፍ ቢል ፎቶ ብልክልህ ነው ትመስላለህ። ወጣቶችና ታዳጊዎች ማህበር ነው ከዚህ። እሺ አሁን ቀድም ያልነው ነገር ጋይስ እዚህ መጣ። ከፍ ቢል ፎቶ ብልክልህ ነው አለችው። የምን ፎቶ ነው የምልክለት? እናት ምን አይነት ፎቶ ነው የምትልክለት? የኔ እህት ምንድነው እሱ? ለኛም ንገሪና፣ ለኛም መስረጀነ። ለማንኛውም እስኪ ቪዲዮን እንመልከተው። ወይ ጉድ ምንድነው? ገርሞታል። እሱ ራሱ በጣም ገርሞታል ማለት ነው። 2019 ቶሎ ነው።
ምን ነው ያስከረው? ኧረ በስመ አብ ወልድ እንዴ ሰቀጥተኝ እኔ እንዴ! ኧረ ምንድን ነው የሚያሽኮረመም? እንዴ መሽኮርመም ብቻ አሽኮረመመች እኮ ገደለች። ቸከል እንዴት ነው ማሽኮረመመው? እቺ በአካል ብታገኘው አስገድደው መድፈር ታካሂድበታለች ብዬ አስባለሁ። ከብል እንዲህ በጣም ስግት አለች እኮ በመድኃኒዓለም በጣም ነው የለመነችው ጀለስን እና ወይ ጉድ 2019 ቶሎና ለማንኛውም አፍጥ ነው። እኔ የማረገው ማም የሚታያት እስኪ እኛም እንየው። እኔ የማረገው ቨርሰስ ማም የሚታያት ኦኬ ወደቀበት የሶፋው ትራስ ማዘር የሚታያት ወረወረው አንስቶ እኔ የማረገው ሽቶ ተቀባ ማዘር አጥለቀለቀው እንዲህ ማዘር የሚታያት ኦኬ እስኪ እንየው ማዘር የሚታያት ደፋ አንስቶ ማለት እውነቱን ነው እኮ እንደዚህ አይነት ነገር አጋጥሟቸው አያውቁም ማዘሮች በቃ የሆነ እኛ ቀለል አድርገን የምንሰራው ስህተት ለነሱ በጣም ትልቅና ገዝፎ አውቀን የምናደርገው ነው የሚመስላቸውና እሱን ነው ይሄ ልጅም ለማሳየት የሞከረው። አይ ደስ ይላል። ለማንኛውም አረ ተጠንቀቁ ወገን በእናታችሁ ይላል። ምንድነው የምንጠነቀቀው? እስኪ እንየው። አረ መሳሪያ አንመታትማ። ይሄ በጣም ተጠንቀቁ ብቻ አይገልጹም። ይሄ እዲ ለትንሽ ነው እኮ ራሷን የሳታችሁ አይታችኋታል። ጀስት አሁን ልትቀራረጽ ነው ማለት ነው። አቀባብለው ጆሮ አስር የኔ እናት ለትንሽ ነው ጆሮ ግንድሽ የተረፈው። እሺ ጆሮ ግንድሽን አተሹ ነበር። ሁለተኛ ለሌላ ጊዜ በመሳሪያ አይቀለድም። በመሳሪያ እንዳትቀልጅ ገባሻ? ወላጆችም ለልጆቻችሁን እንደዚህ አይነት ጥንቃቄ እያደረጋችሁላቸው ባይዞ እያያችሁ። እሺ ልጆችም ደግሞ እንደዚህ አይነት እንትን አቁሙ። ጨራሹ በቃ መሳሪያ እያመጣችሁ አትቀራረጹብን፣ መሳሪያ አታቀባብሉብን። በቃ ጥሩ አይደለም። ሊባርቅባችሁ ይችላል። አሁን እቺ ልጅ ባረቀባት ለትንሽ ራሷን ሹታው ነበር። ደስ አይልምና እንደዛ ከመሆን እና ከማረግ ተጠንቀቁ። ምክንያቱም በትንሽዬ አጋጣሚ ህይወታችሁን ልታጡት ትችላላችሁ። መጠንቀቁ አይከፋም። እኛም ለጥንቃቄ ያህል ነው። ብዙ መከረን ብዙ አዛገን እንዳትሉኝ። ይመቻችሁ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። ከተመቻችሁ ቪዲዮአችን ሰብስክራይብ የምትሏን ቀይዋን ምልክት መጫናችሁን አትርሱ። እንዲሁም ቪዲዮን ላይክ አድርጉት፣ ሼር ማድረግ ትችላላችሁ። ሐሳብ አስተያየት ደግሞ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እናስተካክላለን። ከእናንተ አይበልጥብንም። ይመቻችሁ።